ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂ እና ትጥቅ አለኝ። ኢራን የአጸፋ እርምጃዋ ገና ምንም እንዳልተነካ አሳውቃለች። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳዑዲ አረቢያ እና የተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን፣ ይህንንም በቀጣይ እንደምትጠቀምም እያሳወቀች ነው። ኢራን ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂ እና ትጥቅ አለኝ ብላለች። አንድ የኢራን እስላማዊ አብዮታዊ ዘብ ኢርጊክ ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆችን እንደሆነ ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎች እንደሚተኮሱ ዝተዋል። እንደ መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባላስቲክና ክሩዝ ሚሳኤል አይነቶችን አበልጽጋለች፣ ታጥቃለች። ሰሄብ 1 የተባለው ሚሳኤል አጭሩን ርቀት 300 ኪሎ ሜትር የሚጓዝ ሲሆን ሰዋማር የተባለው ሚሳኤል ደግሞ ረጅሙን ርቀት 500 ኪሎ ሜትር መጓዝ የሚችል ነው። በሌላ በኩል ኢራን ከእስራኤል ውጪ በ7 የአሜሪካ ወዳጅ ሀገራትና የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ የሚሳኤል እና ድሮን ናዳ እያዘነበች ነው። እነዚሁ ሀገራት ጆርዳን፣ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኩዌት፣ ኢራቅ ናቸው። ከዚህ ባለፈ ኢራን እና አሜሪካን በማሸማገል እንዲሁም በገለልተኝነት በምትታወቀው ኦማን ወደብ ላይ የድሮ ጥቃት ደርሶ አንድ ሰው መጎዳቱ ተነግሯል። እስካሁን ከመካከለኛው ምስራቅ ሀገራት የድሮንም ይሁን ሚሳኤል ጥቃት ያልተሰማው በኦማን ነበር። የካቲት 22 ቀን 2018